የክርስቲያኖች መላላት የቤተክርስቲያን መሪዎች ባዶነት ሁለቱም ተደማምረው ቤተክርስቲያን ላይ ድቀት ቀጠሉ። አንዱ ነው መቀናየት አይችሉም። ታስባላችሁ እንዴው ደስ ይበላችሁ እኛ ጋር የሚባለው ደስ ይበላችሁ የተባለ እኛ ክርስቲያኖች ንስሐም እንገባለን፣ ክርስትናችንን እናስቀጥላለን፣ ቤተክርስቲያናችንን የመጠበቅ ኃላፊነት አለብን። ኦርቶዶክሳውያን ወጣቶች ቤተክርስቲያን ባለቤት ናቸው። እንዴው እናንተ መባጣሉ ያገባችሁም ሌላው ለኛ ጣሉት የሚለው አይሰራም። እንዴው በቃ ጥላችሁ ሂዱ እኛ በቃ እናውቅላችኋል አይሰራም። ቤተክርስቲያን ሁሉም ባለቤት ነው መጠበቅ አለበት። ታየኮ ኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ሰምታችኋል። 10 ሚሊዮን ያህል ኦርቶዶክሳውያን ተፈናቅለዋል። ለ10 ሚሊዮን ማንጮኸ ከ3.25 ቢሊዮን በላይ ንብረታቸው ወድሟል። ማንጮኸላቸው ትልቅ ሀብት የነበራቸው ለማኝ ሆነዋል። ማንጮኸላቸው አባት ያለው ጮሃል እንዴ? አልጮኸም። ይሄ መጮህ አለብን። ይሄ አንድ ሆኖ ማሰብ ይጠይቀናል። አይ ምን አገባቸው እንዲሆነ አንዳንዶች የለም ፖለቲካ ማለት ነው። ቤተክርስቲያን አትቃጠል ማለት ፖለቲካ ነው። ክርስቲያኖች አይሙቱ ማለት ፖለቲካ ነው። በህልውና ኑሩ ማለት ፖለቲካ ነው። የቤተክርስቲያን መዋቅር ይከበር ማለት ፖለቲካ ነው። አባቶች ይከበሩ ማለት ፖለቲካ ነው። ፖለቲካ ማለት እኮ አንተ ውረድ እኛ እንንገስ ወይም ሌላ ጉዳይ ከሆነ ነው። እኛ ያልነው ኦርቶዶክስ መሆናችን ወንጀል አይደለም ነው ያልነው። ኦርቶዶክስ መሆናችን እንዳንኖር አያደርግም ነው ያለነው። ቤተክርስቲያን የጥቃት ማዕከል ሁናለች። ሳትገፋ ሳትበድል ወራሪ ዘራፊ ተደርጋለች። ስሟ ጠልሽቷል። ምንድነው በደሏ? ሳትበድል ለምን ሆነች ነው ጥያቄያችን። ይሄ ይመለስላት፣ ይስተካከል። ይሄን አይነት ጥያቄዎች ሲነሱ እምንቀጠቀጠው በራሳችን ዱላ ነው። የቤታችን ወይ አያውቁ ወይ አያሳውቁ ወይ አይጠይቁ ወይ አይጠየቁ ወይ አይማሩ ወይ አያስተምሩ ወይ አይረዱ ወይ አያስረዱ። ቸገረን በጣም በእንዲህ አይነት ደዌ ውስጥ ተጠምጥመን ተያዝንና በእንዲህ አይነት ውስጥ መከራ ውስጥ ገባንና እኛ ክርስቲያኖች በየትኛውም መከራ አየን። አንድ እንዳንሆን እንኳን ይከፋፍሉናል። ቤተክርስቲያን አንድ እንዳትሆን ትሰነጣጠቃለች። ክርስቲያኖች እንዳይገባቡ አንድ እንደሆነ እንዳያስቡ ይሰነጣጠቃሉ። ስለዚህ መፍትሄያችን ምንድነው? በቤተ ክህነት ያለን ሰዎችም በዓለሙ ያለን ሰዎችም ኦርቶዶክሳውያን ወጣቶች ወንድም እህቶች በያለንበት መስመር የመጀመሪያው አንድ ሆኖ ማሰብ፣ መለያየትን ማስወገድ፣ ለክፉ ሰዎች ጆሮ አለመስጠት፣ ቤተ ክርስቲያንን ለሚገፋት ለማንም ጆሮ አለመስጠት፣ አለመደንዘዝ፣ ከመደንዘዝ መዳን፣ አንድ መሆን። ሌላው ኦርቶዶክሳዊ የመፍትሄ አቅጣጫችን በትክክል ክርስትናችን ማወቅ። ሌላው የመፍትሄ አቅጣጫችን አንድም ሆነን ዕውቀትንም ይዘን በቤተ ክርስቲያናችን ውስጥ ያገባኛል እንድንል። ያገባኛል ሁሉም ሰው ያገባዋል። የማንም የላይ ንብረት አይደለች፣ ማንም ያገባዋል። ቤተ ክርስቲያን ስላችሁ ህንጻውን አይደለም። እናንተ ከሌላችሁ ምን ያደርግልኛል? ህንጻው ምን ያደርግልናል? ይሄን እኮ የሰራ ነው እኛ ተባብረን። ይሄ እኮ ብሎኬትና ሲሚንቶ ነው። እኛ ተባብረን ስንኖር ነው የተቀደሰው የከበረው። አባቶች ሲኖሩን የከበረው። ከሌሉ እኮ ይሄ የለም። አንድ ሰው ነው ቤተክርስቲያን ማለት። አንድ ሰው ካጣን ነው ማለት ነው። ማንም ሰው እንዳይጠፋብን ያገባኛል ማለት እንድንችል ያገባኛል። ሌላው በቅድስት ቤተክርስቲያን ህልውና ውስጥ መፍትሄ ለማምጣት የተቻለንን ነጥብ ማስቀመጥ፣ የተቻለን በጎነትን ቤተክርስቲያን የምትቀጥልበትን የመፍትሄ አቅጣጫ በተለያየ መንገድ ማስቀመጥ ይጠይቀናል። በውስጥም በውጭም የማያስፈልጉ ነውሮችን ማስወገድ። አሁን እኛ ጋር ያለው በቤታችንም ያለው በክርስቲያኖችም ያለው አተንኩብን፣ ክፋታችን ይቀጥልብን፣ አተንኩብን፣ እናንተ ሌላው ሁኑ። ችግሩን ማስወገድ ነው፣ ማጠብ ነው፣ ማንጻት ነው፣ ለቤተክርስቲያን በሚጠቅም መልኩ ማድረግ ነው። አትድረሱብኝ አይሰራም። ልክክል መገኘት መሆን ነው መቻሉ። ስለዚህ እኛም ህይወታችንን እናስተካክል። ቀኖና ህይወታችንን ኦርቶዶክሳዊ ህይወታችንን ዘልዛላ ወጣት እንዳይኖረን አላግባብ ድንግልናውን ሚያጣ ያለ ተክሊል ያለ ጊዜ ራሱን ያበላሽ ከቤተክርስቲያን ስርዓት ውጭ በሆነ መልኩ የሚጃጃል አላግባብ የሚሰክር የሚጠጣ ራሱን የሚያጠፋ እንዳይኖረን፣ ሰነፍ የማይሰራ ገንዘብን የማያቆጥብ የማያዘጋጅ ክርስቲያን ወንድም እህቶቹን የማይመልስ እንዳይኖረን ያስፈልጋል። በሁሉ ነገር ዝግጁ የሆነ በሁሉ ነገር አቅሙን ያዳበረ በሁሉ ነገር ሴንስ የሚያደርግ በሁሉ ነገር ያልደነዘዘ ክርስቲያን ያስፈልገናል። ከመደንዘዝ ነፃ የሆነ
ሲቀጥል በጋራ ድርሻችን ስናበረክት ያለ ድንፋታ በዓላማ ዝም የሚል የሚሰራ ግን ዝም ያለ የማይጮህ ዝም ያለ እና ኢትዮጵያ ወደ ውድቀት ወደ ጥልቀት እየሄደች ነው። ምን ይሻላል? የሚሻለው ግልጽ ነው ወዳጆች። መጀመሪያ እያንዳንዳችን ከጭፍን መንጋነት ነፃ መውጣት፣ በጭፍን ማንንም አለመከተል ከእግዚአብሔር በስተቀር። የሰው ልጅ የተፈጠረው መንጋም እንዲሆነ የተፈጠረው ህይወት ለሚሰጠው ለአምላኩ ብቻ ነው። ግለሰቦች፣ ሚኒስቴሮች፣ ጳጳሳቶች፣ ጄኔራሎች ማንም ቢሆን ለማንም በጭፍን መንጋ መሆን የለብንም። መጀመሪያ ነፃነት ነው ማወጅ አለብን። ጳጳሱ፣ ቄሱ አገልጋይ ነው። ለራሱ ሊድን የተሰጠውን ግዴታ ይወጣል። እኔን የመጠበቅ የመባረክ የመናዘዝ ተምሮ የማስተማር ተመራምሮ የመምራት ግዴታ አለበት። በዛ ግዴታው ስለምድንበት የሚያድነኝን ያን ሰው በሚወጣው ኃላፊነት ልክ አከብረዋለሁ። ኃላፊነቱን ከረገጠ ስሙን ይዞ ዘር ከቆጠረ ፖለቲካ ከተከተለ ገንዘብ ከሰበሰበ ህንጻ ሲደርት ከዋለ ጳጳስ አይደለም፣ ነጋዴ ነው። በስሙ የሚነግድ የእግዚአብሔርን በጎች የሚሸልት ከነፍሰ ገዳዮች እንዳንዱ ይቆጠራል። መጅሊስ ይሁን ሲኖዶስ ይሁን ምን ይሁን በሆኑበት ቦታ ሆኖ መገኘት ነው፣ በስሙ መነገድ አይደለም። ስለዚህ የመጀመሪያው ከመከራችን የምንወጣው በጭፍን ማንንም ምንንም አለመከተል ከእግዚአብሔር በስተቀር። የእግዚአብሔር አገልጋዮች በእግዚአብሔር መልክ ሲገኙ ብቻ። የእግዚአብሔር አገልጋዮች በፖለቲካ በዘርና በአውሬነት ሲገኙ የእግዚአብሔር አገልጋዮች አይደሉም፣ ክብርም አይገባቸውም። የመንግስት መሪዎች የነበረን ሀገር እያፈረሱ አዲስ የሰፈር ሀገር ለመስራት ሰው የሚያርዱ ደም የሚያፈሱ ተበድሮ የሚገሉ ከሆነ እነሱ ሊከበሩ አይገባም። መጀመሪያ አላከብርም ብለን ራሳችንን በልባችን ማሳመን ነው። ሐሰትን፣ ክፋትን አላከብርም። እውነትን፣ አንድነትን፣ ፍቅርን፣ ሰላምን ነው ማከብረው። እሱ እንዲገኝ ነው የምሰራው። የዚህ ጠላት የሆኑትን ግን አላከብርም። ፕሮፓጋንዳ አልሰራላቸውም፣ አላመጓጉሳቸውም፣ ሰው አላሳስትም። አሁን ሰው የሚያሳስቱ አስቸግረውን ነው። ይሄን ካረግን ሁለተኛ እምነት ያለን ሕግ እግዚአብሔርን ለመኖር መጣር ነው። በግላችን ከሰው መንጋና መላቀቅ፣ በግላችን እግዚአብሔር ሕግ ለመጠበቅ መሞከር ነው። ሶስተኛው እኛን የሚመስሉ ይሄ የገባቸው ከጭፍን መንጋነት የተላቀቁ ከዘረኝነት የተላቀቁ ስለ እውነት የሚኖሩ እግዚአብሔርን የሚፈሩ ሕሊናቸውን የሚያከብሩ ሰውን የሚያፍሩ የሚመስሉን ሰዎች ካገኘን ከነሱ ጋር ሆነን ተቋም መሆን ነው፣ ድርጅት መሆን ነው፣ የፖለቲካ ተቋም መሆን ነው። ምሁራን ከሆንም መጻፍ፣ መናገር፣ ማስተማር ነው። ስልጣን የያዘውን እየተከተሉ አንዳንድ ዶክተሮች የፍልስፍና የነገረ መለኮት የተለያየ ዶክተሮች ነን ፕሮፌሰሮች ነን የሚሉ አንድን ነፍሰ ገዳይ ደንቆሮ ተከትለው ህዝባቸውን የሚያስጨርሱ ሰዎች አሉ። ከእንደዚህ አይነት ነገር ራሳችንን ነፃ ማውጣት አለብን። ይሄን ካረግን ሀገራችንን እናተርፋለን። በግል ነፃ ሳንወጣ ሀገራችንን ነፃ እናወጣ። ከራሳችን ፍትወት ከግለኝነት ነፃ ሳንወጣ ለማንም መሪ መሆን አንችልም። አሁን የተቸገርነው ከራሳቸው ፍትወት ነፃ ሳይወጡ እኛን ለመምራት የሚላላጡ ሰዎች ናቸውና ከዚህ ራሳችንን መጠበቅ አለብን። እንበርታ ለማለት